ሰላም እንዴት ናችሁ? ባለፈው በተከታታይ ጊዜ የኢትዮጵያ አየር መንገድ ውስጥ ግቢ ውስጥ ያሉት የጉምሩክ የደህንነት ማለት የቦሌ ኤርፖርት ደህንነት ክፍል የሴኩሪቲ ክፍሉ እና ከመንገደኛ ጋር በተያያዘ የሚሰረቁ እቃዎች የሚተላለፉ ህገወጥ ነገሮችን በሚመለከት አንድ ሁለት ሶስት ቪዲዮ ሰርቼ ነበር። ቪዲዮዎችን ስሰራ ለሰዎች ስማቸውን ላለመጥራት እየተጠነቀቅኩ ነበር የምሰራው። ያ ማስተካከያ እንዲደረግበት ነው የሚመለከተው አካል ያን አይቶ ማስተካከያዎች እንዲያደርግ በሚል ነበረ በብዛት አላማዬ ያን ነገር ማስተካከል ነበር እና ለአንድ ወር ለበለጠ ጊዜ ሁኔታዎችን በቅርበት እየተከታተልኩ ነበረ። የተወሰነ ከበፊት የሚሻሉ ነገሮች ቢኖርም ስራውን በማስተካከል ረገድ ሳይሆን በፍርሃት የተደረጉ ነገሮች እንደሆኑ ነው የተገነዘብኩት። አስከፊው ነገር ግን ያ መረጃ ከወጣ ጊዜ ጀምሮ እዛ ውስጥ የሚሰሩ የጥቅም ንክኪ የሌላቸው ገለልተኛ የሚባሉ የራሳቸውን ስራ የሚሰሩ 6 የደህንነት ሰራተኞች ታስረዋል። በፖሊስ ታስረው ይገኛሉ። የታሰሩት በተለያየ ምክንያት ነው። ግን እነዚህ ናቸው ይህን መረጃ ሊያወጡ የሚችሉት በሚል በመጠርጠር ነው እስር ቤት የላኳቸው። የታሰሩት ደግሞ ባልተለመደ መንገድ አዲስ አበባ ፖሊስ ጠቅላይ መምሪያ ወይም የድሮ አዲስ አበባ ፖሊስ የምንለው ቦታ ላይ ነው የታሰሩት። በፊት ያን ነገር ሳነሳ ጉዳዩን በማነሳበት ጊዜ አሁን የአዲስ አበባ ጠቅላይ መምሪያ ምክትል ኮሚሽነር የሆኑት ሰውዬ የወንጀል መከላከልና ምርመራ ኮሚሽነር የሆኑት ሰውዬ አንቱ እያልኩ ላውላ ለኃላፊነቱ ስል ቶፊቅ የሚባሉት ሰውዬ የጠቅላይ ሚኒስትሩ የፕሮቶኮል ኃላፊ ነበሩ። ያኔ ነበረ በእንደዚህ በኤርፖርት ጉዳይ አንዳንዶቹ በድራግ ጉዳይ ተይዘው እንዲለቀቁ መመሪያ ሲሰጡ ነበሩ ብዬ ስማቸውን ያልጠቀስኳቸው እሳቸው ናቸው። በብዛት ደግሞ በዚህ ጉዳይ ላይ የተነካኩ ኃላፊዎች በየደረጃ ኃላፊዎችና የቅርብ ሰራተኞች ቲም ሊደር ጀምራችሁ እስከ ዋና ክፍል ድረስ ያሉ የአንድ አካባቢ ሰዎች ናቸው። አሁን እኔ ጅማን ሳነሳ ሁሉንም ጅማ አይደለም። እነዚህ የተወሰነ የማፊያ ግሩፕ የተደራጀ የማፊያ ግሩፕ ለጠቅላይ ሚኒስትሩ ቅርበት ያላቸው ምናልባት የሚያደርጉትን ነገር ጠቅላይ ሚኒስትሩ ሊያውቁ ይችላሉ። ግን በዘመድ በጓደኝነት የተገናኙ የአንድ አካባቢ ሰዎች ተደራጅተው የሚሰሩ ስራ ነው። እንደየሙያቸው አንዱ አንዱን ኮንትሮል ያደርጓል። ስለዚህ አቤቱታ ከነዛ ከ3 ሰዎች አልፎ ሲሄድ የመጨረሻ የሚሄድበት ቦታ ላይ ባለፈው ጠቅሼዋለሁ። እሱ ሰውዬ ደግሞ የጥቅሙ ተካፋይ በመሆኑ እዛ ውስጥ የሚደረገው ችግር ሊፈታ አልቻለም። አለመፈታቱ አይደለም፣ ንጹሃን ዜጎች ከጉዳዩ ጋር ምንም ንክኪ የሌላቸው ግን የኛ ተባባሪ ካልሆኑ ምንድን ነው የሚባል ነገር አለ፣ ካልተስማማ ጠላት ነው እንደሚለው አይነት ዝም ብለው የራሳቸውን ስራ የሚሰሩ በሚያገኙት ደሞዝ የሚተዳደሩትን መርጠው አይ በዚህ ከኛ ጋር የጥቅም ተካፋይ አይደሉም፣ ስለዚህ የግድ እነሱ ናቸው ሊንክ የሚያደርጉት ኢንፎርሜሽን የሚያወጡት እነሱ ናቸው ብሎ በተለያየ መንገድ አስሯቸው ይገኛሉ። የታሰሩት የት ነው? የሚያሳስራቸው ማን ነው? ከዚህ በፊት እዛ ኤርፖርት ውስጥ የተለያዩ ነገሮች በተለይ ከሳኦ ፖሎ ወደ አዲስ አበባ በሚበሩ አይሮፕላን እና ከናይጄሪያ በሚመጡ ነገሮች ጉዳይ ላይ ስሙን በደንብ ያነሳሁት ለሰርጉ እኔ 10 ሚሊዮን ብዬ አሳንሼ የተናገርኩት 30-40 ሚሊዮን የሚያወጣ ለሰርጉ የደገሰ አንድ የመንግስት ሰራተኛ ያውም ተራ የመንግስት ሰራተኛ ደሞዙ ከ15 ሺህ ብር የማይበልጥ የመንግስት ደሞዝ የሚያገኝ ሰው 30-40 ሚሊዮን ሰርግ ያደረገ ያ ሰው ይህን ነገር ያወጡት እንደዚህ አይነት ሰዎች ይሆናሉ በሚል ሪቬንጅ እያደረገ ነው። እነዚህ ንጹሃን እየተሰቃዩ ያሉት በሰሩትም ስራ አይደለም። ሲሆን አንድ መስሪያ ቤት ውስጥ ችግር አለ ሲባል ችግሩን የፈጠሩ ሰዎች ክትትል በማድረግ ጥናት በማድረግ እነሱን የማስወገድ ስራ ነው የሚሰራው። ወይ ወደ ሌላ ቦታ ማዛወር፣ ወይ ማንሳት፣ ወይ ማባረር፣ ወይ ማሰር እነሱ ላይ ነው መደረግ ያለበት። የሚናገሩ ሰዎች ናቸው ዝም ማለት ያለባቸው እንጂ እኛ ወንጀላችንን አናቆምም ነው እየተደረገ ያለው። ምንም አማራጭ የለኝም። ከዚህ በኋላ በምሰራቸው ቪዲዮዎች ስማቸውን እየጠራሁ ነው የምናገረው። እኔ ለማስተካከል ነው እንዲስተካከል ነው አላማዬ እንጂ ሰዎችን ብሌም ለማድረግ አልነበረም። አንዳንዴ ተሳስተህ እንኳን የሆነ ነገር ካረግ የመመለስ እድል እንድታገኝ ነው ፈልገው። ግን እነሱ በእልቅ ጭራሽ ይሄን ነገር ሊናገሩብን ይችላሉ ብሎ የሚሏቸውን ሰዎች እያሰቃዩ ነው ያሉት። አንዳንዶቹን ከስራ አዘዋውሯቸዋል፣ አንዳንዶቹን
የሚያዟዟሯቸው ንጹሐን ከምንም ጋር የማይገናኙትን ወይ ብሔራቸውን መሰረት አድርገዋል፣ ወይ ፖለቲካ አመለካከታቸውን መሰረት አድርገዋል፣ ወይ የራሳቸውን ብሔር ሆኖ የእነሱን ድርጊት የማይተባበሩ አሉ፣ ንጹሐን የሆኑ አሉ። ስለዚህ ሰሞኑን እኔ እነዚህን ቪዲዮዎች ከዚህ በኋላ የምሰራቸው ቪዲዮዎች ማን ምን እንዳደረገ እየጠቀስኩ ነው የምሰራው። አልመርጠውም። እኔ ሰው እሱን ይፈልጋል። አብዛኛው ሰው ይፈልጋል። እንደውም ከኔ በኋላ ብዙ ሰዎች በዚህ ጉዳይ ላይ ቪዲዮ ሰርተዋል፣ ስም እየጠሩ ሰርተዋል። ሰው እሱን ይፈልገዋል። እኔ እንደውም ፈሪ ስለሆንኩ ማልናገር ነው የመሰላቸው። አይደለም፣ እጠነቀቃለሁ። ለሰዎች ለተሳሳቱ ሰዎች እንኳን እጠነቀቃለሁ። አሰራር ላይ ነው እኔ ትኩረት ማድረገው። አሰራሩ እንዲታረም ነው ትኩረት ማድረገው። አሁን ግን ተገድጄ ስለ እነዛ ሰዎች መናገር አይቀርም። ተከታተሉኝ። ከዚህ በኋላ ስላዳመጣችሁኝ አመሰግናለሁ። ክራስ የሚል